አለባበስሽ ምን አይነት ሰው እንደሆንሽ ብዙ የሚናገረው ነገር ይኖራል። በዚህም ማራኪ አለባበስ በጣም ጠቀሜታ ይኖረዋል። ልብስ የሰውነት ማንነትን በግልጽ ያሳያል። ጥሩ አለባበስ እንዲኖርሽ የግድ የፋሽን ሞዴል መሆን አይጠበቅብሽም። በአብዛኛው ንጹህና የተስተካከለ አለባበስ ብቻ በቂ ነው። ዘወትር በአለባበስሽ የሚከተሉትን ስህተቶች እንድታስወግጂ እንመክራለን። የመጀመሪያው የረዘሙ የውስጥ ልብሶችን መልበስ ነው። ያነሰ የተሻለ ነው የሚለውን አባባል በፋሽንም ተቀባይነት አለው። ያልበዛ ሰውነት ከውፍረት ይሻላል። ዘመናዊነት አይጎዳም። ከውስጥ የምትለብሺው ልብሶች ከቀሚስ ወይንም ከቲሸርቶችሽ ማጠር ይገባቸዋል። ሁለተኛው ወገበ ጠባብ ልብስ መልበስ ነው። ቀጫጭን ሴቶች ሳይቀሩ ሆዳቸው አካባቢ የሚጣበቅ ቀሚስ ወይንም ሱሪ መልበስ ቦርጭን የሚደብቅ ይመስላቸዋል። ይህ ደግሞ ሆድን ከመሸፈን ይልቅ ይበልጥ ተከፋፍሎ ስለሚያወጣ ለተመልካች ያስቀይማል። በተለይም ወፍራምና ቦርጭ ያላቸው ሴቶች ጠባብ ቀሚስ ወይንም ሱሪ ሆዳቸው የሚሸፍንላቸው ይመስላቸዋል። ሱሪ ወይ ቀሚስ ሆድ አካባቢ ጠባብ ከሆነ ለመተንፈስ ያስቸግራል። ስለዚህም ቀሚስ ወይ ሱሪ ወገቡ ያልጠበበ ወይንም ያልሰፋ ሊሆን ይገባዋል። ጠባብ ጡት መያዣ ማድረግ ደግሞ ሶስተኛው ነው። ከጡት መጠን ያነሰ ጡት መያዣ ማድረግ ብብት አካባቢ ትርፍ ስጋ አብጦ እንዲታይ ያደርጋል። አንዳንድ ጊዜም ከላይ የሚደረግ ቲሸርት ወይንም ሸሚዝ እጅጌ ጉርድ ከሆነና ከጠበበሽም ይህ ሊከሰት ይችላል። ይህ በልክ የተዘጋጀ ጡት መያዣ መጠቀም እንደሚገባ ያመለክታል። ለጡት መጠን ተስማሚ ጡት መያዣዎች ጡትን ሙሉ ለሙሉ አስተካክለው ይይዛሉ። አራተኛው ሱሪን መሬት መጎተት ነው። ሱሪ በጣም ከረዘመ መሬት የመጎተት አሊያም በጫማ የመረገጥ አጋጣሚው ሰፊ ነው። ይህ ደግሞ አለባበስን ከማበላሸቱ በተጨማሪ ምቾትን ይነሳል። ይህን ችግር ለማስወገድ ሱሪን በልክ ማስቆረጥ ያስፈልጋል ማለት ነው። ብብት አካባቢ በላብ የተበላሹ ልብሶችን መልበስ የሚለው ደግሞ አምስተኛው ነው። የብብት ስር ላብ ለባለቤቱ ድብቅ ቢመስልም ለሌላ ሰው ግልጽ ብሎ የሚታይ ነገር ነው። የብብት ላብ በአንዳንድ ልብሶችም ታጥቦም አይለቅም። እንደዚህ ልብሶችን ለቤት ውስጥ ስራ ብቻ ተጠቃሚባቸው። የብብት ስር ላብ ችግር ካለብሽ ዶዶራንት መጠቀም አሊያም ሐኪምን ማማከር ተገቢ ነው። ሌላኛው ጠባብ ልብሶችን መልበስ የሚለው ነው። ሁሉም ሰው በልኩና በመጠኑ የተዘጋጁ ጠባብ ልብስ ቀጠን ብለው እንዲታዩ ያደርጋል የሚል የተሳሳተ አመለካከት አላቸው። ይህ መወገድ ይኖርበታል። ልብስ እንደ ልብ ለመንቀሳቀስ የሚያስችል መሆን ይኖርበታል። አንዳንድ ጊዜ ቆመሽ የለካሽው እና የገዛሽው ልብስ ስትቀመጪ ሊጠብሽ ይችላል። ከልክ በላይ የጠበበ ልብስ የሰውነት ቅርጽን ባላስፈላጊ ሁኔታ ወጥቶ እንዲታይ ያደርጋል። በስምንተኛ ደረጃ ላይ ተገቢ ያልሆነ ሜካፕ አጠቃቀም ነው። ሜካፕ ስትጠቀሚ አስቀድሞ የምትሄጂበትን ቦታ መምረጥ ያስፈልጋል። የምትሄጂው ፓርቲ፣ ስራ ወይንም የሙዚቃ ኮንሰርት ብለሽ ራስሽን መጠየቅ ይገባል። በአብዛኛው በቀን ቀለል ያሉ ሜካፖችን መጠቀም ሲገባ ደማቅ ሜካፖችን በማታ ማድረግ ይመከራል። በዘጠነኛ ደረጃ የተቀመጠው ያረጀና የቆሸሸ ጫማ ማድረግ ነው። እንዳረጀና እንደ ቆሸሸ ጫማ አለባበስን የሚያስቀይም ነገር የለም። የጫማ ንጽህናን በሚገባ መጠበቅ ያስፈልጋል። ቆዳ ጫማዎች በቀለም አምረውና ጸድተው ሊታዩ ይገባል። ጫማ ከተገነጠለና ከተቀዳደደ በፍጥነት ማሰራትም አስፈላጊ ነው። ከጫማ ብዛት ይልቅ ጥራት ላይ ትኩረት ማድረግ ይመረጣል። ጥራት ያላቸው ጫማዎች ከርካሾቹ ይልቅ ረጅም ጊዜ ሳይበላሹ ሊቆዩ ይችላሉና። አስረኛው የተቆራረጠና ጥፍር ቀለሙ የለቀቀ ቀለም መቀባት ነው። ጥፍር በአግባቡ የተሞረደና መጠነኛ ርዝመት ያለው ሊሆን ይገባል። ጥፍርሽ በምትቀቢበት ወቅት ቀድሞ የነበረውንና የተቆራረጠውን ቀለም በሚገባ ማስወገድ ያስፈልጋል ማለት ነው። በስራ ቀናት በጣም ያልደመቁና ከልብስሽ ጋር የሚሄዱ ቀለማትን መጠቀም ይገባሻል። በ11ኛ ደረጃ የተቀመጠው የጡት መያዣና ማንገቻ መታየት የሚለው ነው። የጡት መያዣ ከልብስ ላይ መታየቱ የልብሱን ውበት እንዲቀንስ ያደርገዋል። አንዳንድ ጊዜ ጡት መያዣ በትከሻ የመውረድና የመታየት ነገር ይታያል። ይህ ጡት መያዣ ሲሰፋ በመሆኑ በመጠን የተዘጋጁ ጡት መያዣዎችን መጠቀም ይኖርብሻል ማለት ነው። እነዚህ እንግዲህ የጠቀስናቸው 11 ሴቶች ማስወገድ ያለባቸው የፋሽን ስህተቶችን ነው።